ሰላም ሰላም እንደምሰምታችኋል። ዛሬ እንደተለመደው እንግዲህ በአዲስ ቪዲዮ መጥቻለሁ ማለት ነው። የዛሬ ቪዲዮአችን ትኩረት የሚያደርገው የተለያዩ የቆዳ ጤንነትን ለመጠበቅ የምንጠቀማቸውን ፕሮዳክቶች እንዴት ነው መጠቀም ያለብን፣ አብረን መጠቀም የሌሉብን ፕሮዳክቶች ምንድን ናቸው? ምክንያቱም አንዳንድ ፕሮዳክቶችን አብራችሁ ስትጠቀሟቸው ጭራሽ የቆዳችሁን ሴንሲቲቪቲ ይጨምሩታል፣ ቆዳችሁ እንዲቆጣ፣ የሌለባችሁ ብጉር እንዲመጣ ያደርጋል። ወይም ደግሞ ማስተላለፍ ያለባቸውን ጥቅም እንዳያስተላልፉ አንዱ የአንዱን ጥቅም ስለሚያጠፋ ምንም አይነት ጥቅም ሳታገኙ ትቀራላችሁ ማለት ነው። ስለዚህ ይህን ነገር አቮይድ ለማድረግ እንዴት ነው ስኪን ኬር ፕሮዳክቶችን መጠቀም የምንችለው፣ አብረን መጠቀም የሌሉብን ስኪን ኬር ፕሮዳክቶችስ ምንድን ናቸው የሚለውን በዚህ ቪዲዮ በደንብ ለማስረዳት ሞክራለሁ ማለት ነው። ከቪዲዮ ጋር እንግዲህ መግቢያ ላይ እንደነገርኳችሁ አንዳንድ ጊዜ በጣም ብዙ ስኪን ኬር ፕሮዳክቶችን መጠቀም መጀመሪያ ልናጠፋው ከነበረው ችግር በላይ ይዞብን ይመጣል ማለት ነው። ስለዚህ ሁል ጊዜ ልነግራችሁ የምፈልገው ነገር በጣም ብዙ ስኪን ኬር ፕሮዳክት ስለተጠቀማችሁ የተሻለ ለውጥ አታዩም። ሁለት ፕሮዳክት ብቻ ተጠቅሞ ሰው ለውጥ ላይ ይችላል ማለት ነው። ስለዚህ ስኪን ኬር ፕሮዳክት መጠቀም ቆዳችሁን፣ ጤንነታችሁ መጠቀም ጥሩ ሆኖ አላስፈላጊ የሆነ ለእናንተ ቆዳ የማይሆን ለእናንተ ችግር ሱት የማያደርግ ፕሮዳክት መጠቀም ግን አላስፈላጊ የሆነ ችግርን ይዞባችሁ ሊመጣ ይችላል ማለት ነው። ስለዚህ ሁልጊዜ የቆዳ ጤንነት መጠበቂያ ፕሮዳክቶችን ከመግዛታችሁ በፊት መጀመሪያ ምንድን ነው ታርጌት ላደርግ የምፈልገው? የቆዳ መሸብሸብ ነው? ከብጉር በኋላ የተወ ጥቋቁር ጠባሳዎችን ማጥፋት ነው? ማዲያት ነው? ምንድን ነው ማጥፋት የምፈልገው የሚለውን ነገር ማወቅ አለባችሁ። ከዛ በኋላ ለእናንተ የቆዳ ችግር ተብለው የተዘጋጁ ፕሮዳክቶችን መጠቀም። ያ ብቻ አይደለም። አንዳንዴ ለእናንተ ቆዳ ችግር ተብለው የተዘጋጁ ፕሮዳክቶች ሆነው ግን ደግሞ አንድ ላይ መጠቀም ማትችሏቸው ፕሮዳክቶች አሉ። ስትጠቀሟቸው ሰዓት መለያየት የሚገባችሁ ወይንም ደግሞ ቀን መቀያየር። ስለዚህ ይህንን ማወቅ ግዴታ አስፈላጊ ነው ማለት ነው። አላስፈላጊ የሆነ የቆዳ ችግርን ለመከላከል ማለት ነው። እንዳልኳችሁ ቅድም አንዳንድ ፕሮዳክቶችን አብራችሁ ስትጠቀሟቸው አንዱ የአንዱን ኢፌክቲቭነስ ይቀንሳል ወይንም ደግሞ የቆዳችሁን ሴንሲቲቪቲ ይጨምራል። ይሄ ስኪን ባሪየር የምንለውን ነገር በጣም ዳሜጅ በማድረግ ቆዳችሁ በቀላሉ ብጉር እንዲወጣበት፣ በፀሐይ እንዲጎዳ፣ በቀላሉ ይሄ እንዲቀላ፣ ሴንሲቲቭ እንዲሆን ሊያደርግብን ይችላል ማለት ነው። ስለዚህ አንደኛ አብራችሁ መጠቀም የሌለባችሁ ፕሮዳክቶች ምንድን ናቸው? ረቲኖል እና ቫይታሚን ሲ ነው። ረቲኖል እንደምናውቀው እንግዲህ በጣም አሪፍ የቆዳ ፕሮዳክቶች ውስጥ በጣም አሪፍ የምንለው ነው። ምክንያቱም ረቲኖል አንደኛ ነገር የሚያደርገው ምንድነው? የቆዳ እርጅናን ይቀንስልናል። የቆዳ መሸብሸብን፣ የቆዳ መስመሮችን እንዲሁም ከአይን ስር መጥቆርን እና የአይን ስር ማበጥን በጣም ከሚቀንስልን ክሬሞች ውስጥ በአንደኛ ደረጃ የሚቀመጠው ረቲኖል ነው። ስለዚህ ረቲኖል በጣም አሪፍ ነው። እርጅናን ለመከላከል የሚፈልጉ ወይም መስመር ላለባቸው ሰዎች፣ መቀነስ ለሚፈልጉ ሰዎች የሚመከር ነው። ፊታቸው ላይ የተለያየ ምክንያት ጥቋቁር ነገር ለወጣባቸው ሰዎች የሚመከር ነው። ነገር ግን ቫይታሚን ሲም እንደዛው ኮላጅን ፕሮዳክሽንን በመጨመር የቆዳ እርጅናን ይከላከልልናል። ቆዳችን በጣም ፈካ እንዲል፣ ዩስፉል አፒራንስ እንዲኖረው ያደርግልናል ማለት ነው። ስለ ሁለቱ ሲነርጂካሊ ነው የሚሰሩት። አንዱ የአንዱን ስራ ሰፖርት ያደርጋል ስታዩት ማለት ነው። ምክንያቱም ረቲኖል ኮላጅን ፕሮዳክሽን እንዲጨምር ያደርጋል። ኮላጅን ደግሞ ፕሮዳክሽን እንዲጨምር ለማድረግ ቫይታሚን ሲ ለቆዳችን ያስፈልገዋል። ስለዚህ ሁለቱ በስትክክል የቆዳ እርጅና ለመከላከል ሁለቱንም እንፈልጋቸዋለን ማለት ነው። ነገር ግን አብራችሁ ስትጠቀሟቸው አንደኛ የተለያየ ፒኤች ነው የሚፈልጉት። ረቲኖል አንድ የቆዳ ፕሮዳክት ቆዳችሁ ላይ ስታደርጉት የቆዳችሁን ፒኤች ይቀይረዋል። ስለዚህ ረቲኖልን ተጠቅማችሁ ቫይታሚን ሲ ስታደርጉ ወይም ቫይታሚን ሲ ተጠቅማችሁ ረቲኖል ስታደርጉ ፒኤቻችሁ መስራት የሚፈልጉበት ፒኤች ስለሚለያይ አንዱ የአንዱን ኢፌክቲቭነስ ይቀንሰውና ምንም አይነት ለውጥ እንዳናገኝ ያደርጋል። ከዛ ውጭ ደግሞ ረቲኖልም ቫይታሚን ሲም በጣም ስትሮንግ ናቸው። ስለዚህ የቆዳችሁን ኢሪቴሽን ይጨምሩታል። ቆዳ በጣም ይቆጣል፣ ሴንሲቲቭ ይሆናል፣ መላላጥ ሁላ ሊጀምር ይችላል። አንዳንድ ሰዎች ላይ ብሬክአውት ማድረግ ሊጀምሩ ይችላሉ ማለት ነው። ስለዚህ ያልተፈለገ የቆዳ ጥቁረት፣ ያልተፈለገ የቆዳ ሴንሲቲቪቲ አብሮ ይመጣል ማለት ነው። መጀመሪያ ላይ የሌለብን ነገር፣ ምክንያቱም እንዴት መጠቀም ማወቅ ባለመቻላችን ምክንያት ማለት ነው። እንዴት ነው መጠቀም ያለባችሁ? ኢቨን የምትጠቀሙት ረቲኖል የአይን ስር ብቻ ሊሆን ይችላል። ቆዳችሁ ላይ እኮ ላታደርጉ ትችላላችሁ፣ ግን አብራችሁ ቫይታሚን ሲ መጠቀም አትችሉም። ይህንን አይናችሁ ስራ አድርጋችሁ ከዛ በኋላ ቫይታሚን ሲ መጠቀም አትችሉም። አብረው አይወሰዱም ማለት ነው። ስለዚህ የትኛውንም አይነት ረቲኖል የምትጠቀሙ ከሆነ ለምሳሌ ረቲኖል ማታ ሊሆን ይችላል የምትጠቀሙት። ለምሳሌ ረቲኖልን የምትጠቀሙት ለመሸብሸብ ሊሆን ይችላል፣ ለአይን ስራ ብቻ ሊሆን ይችላል።
ለየትኛውም አይነት ምክንያት ረቲኖል የምትጠቀሙ ከሆነ ረቲኖል ሁል ጊዜ ማታ ማታ ብቻ ነው መጠቀም ያለባችሁ። ምክንያቱም ለፀሐይ ያለው ሴንሲቲቪቲ ረቲኖል በጣም ከፍተኛ ነው። ጠዋት ከተጠቀማችሁት ቆዳችሁ እንዲጠቆር ያደርጋል። ኢቨን ሰንስክሪን የምትጠቀሙ እንኳን ስቲል የቆዳ ሴንሲቲቪቲን ይጨምራል ረቲኖል። ስለዚህ ለፀሐይ ያለውን ሴንሲቲቪቲ ስለሚጨምር አይመከርም በጠዋት ለመቀባት። ሁል ጊዜም ረቲኖል ማታ ማታ ነው ማለት ነው መጠቀም ያለባችሁ። ከዛ በኋላ ቫይታሚን ሲያችሁን ጠዋት ልክ ቫይታሚን ሲ ካደረጋችሁ በኋላ ኦብቪየስሊ ሁልጊዜም ሰንስክሪን ትጠቀማላችሁ ማለት ነው። ስለዚህ ሰዓታቸው መለያየት አለበት እንጂ አንድ ላይ መጠቀም የለባችሁም አላስፈላጊ የሆነ ኢሪቴሽንን ለመቀነስ። ሌላው አብራችሁ ልትጠቀሙት የማትችሉት ነገር ረቲኖልን እና ኤክስፎሊየቲንግ አሲዶችን። ለምሳሌ አንድ ሰው ብጉር የሚያስቸግረው ከሆነ ወይም ደግሞ ከብጉር በኋላ የተዋበት ጥቋቁር ጠባሳ ካለ እሱን ለማጥፋት ኤክስፎሊየት የሚያደርጉ ቶነሮች አሪፍ ናቸው አይደለም? ነገር ግን ረቲኖልም ጥሩ ነው። ቅድም እንዳልኳችሁ ቆዳችንን የጠቆረ ፓርትን ብራይት ለማድረግ ይረዳናል። እንደገና በብጉሩ ምክንያት የተጎዳውን ቆዳችንን እንደ አዲስ ለማደስ፣ ምክንያቱም ረቲኖል ሁል ጊዜ ሴል ተርኖቨርን ይጨምራል። ስለዚህ ረቲኖል መጠቀም በብጉር የተጎዳ ቆዳን ለማደስ አሪፍ ነው። ኤክስፎሊየቲንግ አሲዶችን መጠቀም ደግሞ አንደኛ ይሄ ኦይል ፕሮዳክሽን በቆዳችን ፖር ውስጥ ያሉትን ኦይል ፕሮዳክሽኖችን ለመቀነስ፣ ፖሮቻችንን ለመክፈት በጣም አሪፍ ነው። ነገር ግን ሁለቱን አብሮ መጠቀም ደግሞ አሪፍ አይደለም። ምክንያቱም ረቲኖል በጣም ስትሮንግ ነው። ኤክስፎሊየቲንግ አሲድ የምንላቸው ወይም እነዚህ ሳሊሲሊክ አሲድ፣ ግላይኮሲሊክ አሲድ በተለምዶ ኤችኤ እና ቢኤችኤ የሚባለው ማለት ነው። እነሱ ደግሞ በጣም ስትሮንግ ናቸው። ስለዚህ ሁለቱ ኤክስፎሊየተሮች አንድ ላይ መሆን አይችሉም ማለት ነው። ስለዚህ አብራችሁ መጠቀም አትችሉም። ማድረግ የምትችሉት መለያየት ነው። ለምሳሌ ዛሬ እነዚህን ግላይኮሲሊክ አሲድ፣ ሳሊሲሊክ አሲድ ከተጠቀማችሁ ነገ ረቲኖልን መጠቀም ትችላላችሁ ማለት ነው። ስለዚህ ኦልተርኔት ማድረግ ወይም አንድ ቀን እየዘለሉ መጠቀም። ማንኛውም ሰው ረቲኖል ሲጀምር ለመጀመሪያ ጊዜ ከሆነ የሚጠቀመው በየቀኑ ባይጠቀመው ይመከራል። ምክንያቱም ስትሮንግ ስለሆነ ቆዳችን ቀስ እያለ እንዲለምደው ማድረግ። ረቲኖሉን በሳምንት 3 ቀን መጠቀም ትችላላችሁ። የትኛውንም አይነት ኤክስፎሊየቲንግ ቶነር ሊሆን ይችላል፣ ሳሙና ሊሆን ይችላል። በየቀኑ አለመጠቀም፣ በሳምንት 3 ጊዜ ብትጠቀሙት በቂ ነው። እዚህ ላይ ስፔሲፊካሊ ያየው ችግር ምንድነው? ሰዎች ይሄ እጃቸው ስር የሚጠቁረውን፣ ብብት ስር የሚጠቁረውን፣ ጉልበት እንዲሁም ፒኪኒ ላይ የምንለውን የሚጠቁረውን ነገር ለማጥፋት ብለው ምን ይጠቀማሉ? ረቲኖል ይጠቀማሉ። እና ደግሞ በውስጣቸው ምን ኤክስፎሊየቲንግ ያላቸውን ሳሙናዎች ይጠቀማሉ። ስፔሻሊ ደግሞ ቶነር አሁን ፖፑላር ነበር ግላይኮሲሊክ አሲድ መጠቀም ማለት ነው። ለምሳሌ ይሄ የገላ ሳሙና ነው። በውስጡ ግን ምን ይዟል? ኤችኤ ይዟል። ይሄ አሲድ ነው። ስለዚህ ኤክስፎሊየቲንግ አሲድ ነው። ይሄንን ሳሙና ተጠቅሜ ከዛ በኋላ በውስጡ ደግሞ ረቲኖል ያለበትን ክሬም ከሆነ የምጠቀመው ይሄ ለምሳሌ ሎሽን ነው። በውስጡ ግን ምን ይዟል? ረቲኖልን ይዟል። ስለዚህ ሁለቱን በተመሳሳይ ቀን አንድ ላይ በዚህ ሻወር ወስጄ ከዛ ይሄንን ከተጠቀምኩት የቆዳ መጥቆሩ እንዲባባስ ነው ማለት የሚያደርገው። ፕራይቬት ፓርታችን ላይ ሊሆን ይችላል፣ ብብቶቻችን ላይ ሊሆን ይችላል፣ ኢቨን ሰውነታችን ላይ ሊሆን ይችላል። ሁለቱም ስትሮንግ ስለሆኑ ስሩታይም ምን ያደርጋል? ቆዳው እንዲቆጣ ያደርገውና ይሄ ፒግመንቴሽኑ ጭራሽ እንዲጨምር ያደርግብናል ማለት ነው። ስለዚህ አብራችሁ መጠቀም ያለባችሁ ማድረግ የምትችሉት ይሄንን ከተጠቀማችሁ ሌሎች ሎሽኖችን መጠቀም በውስጣቸው ረቲኖል የሌለ ማለት ነው አብሮ መጠቀም ሶልቭ ልናደርገው የነበረውን ችግር ጭራሽ ስለሚያባብስ። ሌላው ደግሞ ቫይታሚን ሲ እና ኤክስፎሊየቲንግ አሲዶች ነው። አሁን እንዳልኳችሁ ለምሳሌ በውስጡ ሳሊሲሊክ አሲድ ያለው ሳሙና ከሆነ ጠዋት ላይ የተጠቀማችሁት ቫይታሚን ሲ አብራችሁ መጠቀም የለባችሁም። ቫይታሚን ሲ ሰረም መጠቀም የለባችሁም። ለምሳሌ ብጉር ከሆነ የሚያስቸግራችሁና ለብጉራችሁ የምትጠቀሙት ሳሊሲሊክ አሲድ ከሆነ ቫይታሚን ሲ ሰረም ከዛ በኋላ መጠቀም በጣም ስትሮንግ ስለሆነ ምን ያደርጋል? ቆዳችሁ እንዲቆጣ፣ እንዲያቃጥል፣ ኢሪቴትድ እንዲሆን፣ ቀይ እንዲሆን፣ ከዛ ደግሞ ፖስት ኢንፍላማቶሪ ሃይፐርፒግመንቴሽንን ይፈጥራል። ያ ማለት ቆዳችሁ በጣም ተቆጥቶ ስለነበር ኢሪቴትድ ስለሆነ ምን ያደርጋል? ኢንፍሌምድ ይሆናል። ከዛ በኋላ ሃይፐርፒግመንትድ ይሆናል ወይም አላስፈላጊ የሆነ ጥቁረትን ያመጣል ማለት ነው። ቅድም እንዳልኳችሁ ቫይታሚን ሲ ዋና ነገሩ ይሄ ጥቁረትን በመከላከል ብራይት ማድረግ ነው። ነገር ግን አብራችሁ የተጠቀማችሁት ሳሙና ወይም ቶነር ምን እንዲሆን ያደርጋል? ሁለቱም በጣም ስትሮንግ ስለሆኑ
ጭራሽ ቆዳችሁ እንዲቆጣና አላስፈላጊ የሆነ ጥቁረት እንዲመጣ ያደርጋል። ይሄ ደግሞ ስፔሻሊ ጠይም ፊት ላላችሁ፣ ጥቁር ፊት ላላችሁ ሰዎች፣ ቾኮሌት ከለር ዋቴቨር ላላችሁ ሰዎች ይሄ ችግር የባሰ የሚሆነው። ስለዚህ በጣም ወርስ የሆነ ሃይፐር ፒግመንቴሽን ነው የምታገኙት ማለት ነው። አላስፈላጊ የሆነ ጥቁረት እንዲመጣ ያደርጋል። ስለዚህ ቫይታሚን ሲን እና ኤክስፎሌቲንግ የሆኑ አሲዶችን አብራችሁ መጠቀም ያለባችሁ። ማድረግ የምትችሉት ማለት ነገር ምንድነው? ኦልተርኔት ማድረግ ቅድም እንዳነገርኳችሁ ቫይታሚን ሲን መጠቀም ከፈለጋችሁ ቫይታሚን ሲን ጠዋት ዛሬ ከተጠቀማችሁት ነገ ደግሞ ግላይኮሲሊክ አሲድ ያለባቸው ወይም ሳሊሲሊክ አሲድ ያለባቸውን ቶነሮች በነጋታው መጠቀም ትችላላችሁ ማለት ነው። ስለዚህ አሁን ያልኳችሁ እነዚህ ፕሮዳክቶች አብራችሁ በፍጹም የምትጠቀሟቸው የማይገቡ ፕሮዳክቶች ናቸው ማለት ነው። አብራችሁ ስትጠቀሟችሁ ቆዳችሁ ለውጥ ሊኖረው ሲገባ ጭራሽ የባሰ መጀመሪያ የሌለ ችግርን እንዲመጣባችሁ ስለሚያደርግ አሁን ያልኳችሁ ነገሮች አብራችሁ በፍጹም አትጠቀሙ። ሌላው ሁልጊዜ የምንለው ነገር በቪዲዮች ላይ የቆዳ ቪዲዮ በሰራው ቁጥር ሰንስክሪን የማትጠቀሙ ከሆነ ምንም አይነት ይሄን ያህል ፕሮዳክት ብትጠቀሙ ምንም ጥቅም አታዩም ቆዳችሁ ላይ። ምክንያቱም ሁሉም ፕሮዳክት ቫይታሚን ሲ ቢሆን ሬቲኖል ቢሆን ሁሉም ፕሮዳክቶች ትራንዛሚክ አሲድ፣ አዜላክ አሲድ የፈለጋችሁን ጥሩት ለማደት ብላችሁ የምትጠቀሙት፣ ለብጉር ብላችሁ የምትጠቀሙት፣ እርጅናን ለመከላከል ብላችሁ የምትጠቀሟቸው የትኛውም አይነት ክሬሞች፣ ሰራሞች በውስጣቸው የያዙት ነገር ቆዳችን ለፀሐይ ሞር ሴንሲቲቭ እንዲሆን ነው የሚያደርጉት። ስለዚህ ቆዳ ሞር ሴንሲቲቭ ከሆነ ለፀሐይ ግዴታ ምን መጠቀም አለባችሁ ማለት ነው? ሰንስክሪን መጠቀም አለባችሁ ማለት ነው። ስለዚህ የትኛውንም አይነት ፕሮዳክት ብትጠቀሙ ሰንስክሪን ግዴታ አስፈላጊ ነው። ሰንስክሪን የማትጠቀሙ ከሆነ አላስፈላጊ የሆኑ ሳይድ ኢፌክቶችን ታያላችሁ ማለት ነው። ሰው ቫይታሚን ሲ እየተጠቀመ ፊቱ ሊጠቁር አይችልም ሳንስክሪን ካልተጠቀመ በቀር። ምክንያቱም ቫይታሚን ሲ ፊታችሁ ፈካ እንዲል ነው የሚያደርገው። ሴሙዝ ሬቲኖል የምትጠቀሙ ከሆነ ጥሩ ሬቲኖል ከተጠቀማችሁ ፊታችሁ ላይ ያሉ መስመሮች፣ አላስፈላጊ የሆኑ መሸብሸቦች ይቀንሳሉ። ነገር ግን ሳንስክሪን አብራችሁ ማትጠቀሙ ከሆነ ቆዳችሁ ሴንሲቲቭ ስለሆነ ኦልሬዲ አዳዲስ ሴል ሲመረት አዳዲስ ነገር ሴንሲቲቭ ነው አይደለም? ምክንያቱም ይሄ ሴል ተርኖቨርን ይጨምራል ያለው ሬቲኖል። ሴል ተርኖቨር ጨመረ ማለት ገና አዳዲስ ልጅ የሆኑ ሴሎች እየተመረቱ ነው ማለት ነው። አንድ ልጅ በአንድ ጊዜ ተነስቶ በእግሩ አይሄድም አይደለ? በእግሩ ይሄዳል ካልን ኦልሬዲ ኢንጁርድ ነው የሚያደርገው ራሱን። ሴሞዝ ተመሳሳይ የሆነ ሎጂክ ነው ያለው። አዲስ የተመረተም ቆዳ ፀሐይ ላይ ሊሆን አይችልም። ፀሐይን መከላከል አለባችሁ እናንተ። ስለዚህ ትክክለኛ የምትጠቀሟቸው ነገሮች እንዲሰሩ ሁልጊዜም ሰንስክሪን መጠቀም አለባችሁ ማለት ነው። ቤትም ብትሆኑ ቢሮ ውስጥ ሆኑ የምትሰሩት ዋቴቨር ፀሐይ መግባቱ ስለማይቀር ሁልጊዜም ሰንስክሪናችሁን መጠቀም አለባችሁ። ሌላው ብዙ ፕሮዳክቶችን መጠቀም ለውጥ አያመጣላችሁም። ስለዚህ ሁልጊዜም በጣም ትንሽ ፕሮዳክቶችን በመጠቀም ታርጌት ማድረግ ትችላላችሁ። ማታ ማታ ሬቲኖል፣ ቀን ቀን ቫይታሚን ሲ፣ ሰንስክሪን በቂ ሊሆን የሚችልበት ጊዜ ይኖራል። በጣም ብዙ ብጉር የሚያስቸግራችሁ ከሆነ ሳሊሲሊክ አሲድ፣ ቤንዛል ፐሮክሳይድ እነዚህ ነገሮች አዲሽናሊ መጨመር ትችላላችሁ ታርጌት ለማድረግ። በጣም በማዲያት የምትጠቁ ከሆነ አዜላክ አሲድ፣ ትራንዛሚክ አሲድ እነዛ ነገሮች ሞር ሊረዳችሁ ይችላል ፕሮዳክሽን ስለሚቀንሱ ሃይፐር ፒግመንቴሽኑ እየቀነሰ እንዲመጣ ስለሚያደርግ። ስለዚህ ሁልጊዜም የምትጠቀሙትን ፕሮዳክት አታብዙ። የምትጠቀሟቸውን ፕሮዳክቶች አብራችሁ መጠቀም እንደምችሉና እንደማትችሉ ሁልጊዜ ማወቁ። ሰንስክሪን ሁልጊዜም ተጠቀሙ ማለት ነው። የዚህ ቪዲዮ ላይ ይህንን ነው ማስተማር የፈለጉት ማለት ነው። ቪዲዮ ላይ ጥያቄ ካላችሁ ወይም እራሳችሁ የምትጠቀሟቸው ፕሮዳክቶች ካሉና እንዴት መጠቀም እንዳለባችሁ ማወቅ የምትፈልጉ ከሆነ ኮሜንት ሴክሽኑ ላይ አስቀምጡልኝ። እንደተለመደው ለመመለስ የተቻለኝን ጥረት አደርጋለሁ ማለት ነው። እስከ ሳምንት ድረስ ባይ።